አንድን ሴት ከማግባት በፊት አንድን ባል ከማግባትሽ በፊት ሐሳባችሁ መዋደድ አለበት፣ ስሜታችሁ መዋሃድ አለበት፣ አመለካከታችሁ፣ አካሄዳችሁ፣ አኗኗራችሁ፣ ሐሳባችሁ፣ ዓላማችሁ አንድ መሆን አለበት። እንደዛ ሐሳብሽ፣ ስሜትሽ፣ ዓላማችሁ አንድ ከሆነ በኋላ በተክሊል በቁርባን ብትጋባ ችግር የለም። አንቺ ሰርግ ትያለሽ፣ እሱ ሰርግ አይሆንም። በዚህ ሳይስማሙ በቁርባን ይጋባል። እሷ እዛ ትላለች፣ እሱ እዚህ ይላል። በዚህ ነገር ሳይስማሙ በቁርባን ይጋባል። ከዛ በኋላ እንዴት ይባረክ? ከዛ ደግሞ የሰርጋቸው ቀን 6 ሰዓት ነው ካሉ አይ ሰው ቁጭ ብሎ ይጠበቅ የሰርጋችን ቀን አለ ምን አይላል 11 ሰዓት ይመጣሉ። እግዚአብሔር ጋብቻ አያደርግላቸው እያሉ እየተረገሙ ይገባሉ። ከዛ መቼም ቢሆን አይባረክም ያ ጋብቻ። መቼም ቢሆን ቁጭ ብሎ ሰው ሳይበላ ሳይጠጣ አንተን አክብሮ አንጥፈው ቁጭ ብሎ ስራ ፈቶ በተለይ በዚህ ዘመን እንኳን ለሰው ለራስ ጊዜ በሌለበት በዚህ ዘመን ቁጭ ብሎ እየጠበቀ እነሱ እየጠጡ ሊሆኑ ይችላሉ፣ ይዝናናሉ። አንዳንዶቹ ሰርጉ አዳማ ከሆነ እስከ አዲስ አበባ ድረስ ሄደው የሆነ ቦታ ተዝናንተው የግዴለሽነታቸው ጥግ። ለወደፊት ማግባት የምታስቡ ሰዎች ይሄ በደንብ አስቡበት። ይሄ እንደው መደዴ ሰው ከመሆን የተለየ ሰው መሆን ይቻላል አይቻልም? ይቻላል አይቻልም? ሰው ሁሉ ሰዓት የሚያረፍድ ከሆነ ሰዓት ሀበሻ ሰዓት ምን ከሀበሻ ጋር ምን አገናኝ? ሰዓት ከተቃጠለ ጊዜ ከተቃጠለ ህይወት ነው የሚቃጠለው። ሁሉም ሰው እንዳንተ ትርፍ ጊዜ የለም። ሁሉም ሰው እንዳንቺ ትርፍ ጊዜ የለም። ለምን ጊዜ የለህማ? እግዚአብሔር የሰጠ እድሜ ትንሽ ናት። ሰርተ ዞር ካላልክ ከዛ በኋላ አንተ እዚህ ጋር ቆምክ ሐውልት አይደለህም። በቃ ትሄዳለህ፣ ደግሞ ሰራ አድርገህ ትወጣለህ፣ ታልፋለህ፣ ወደማያልፈው ወደ ዘላለማዊ ቤት ትሄዳለህ። በተቻለው መጠን ሰው የሚቀልድበት እድሜ የለውም። ያለችው እድሜ ለሥራ ለመንፈሳዊ ሕይወት ከእግዚአብሔር ጋር ለመሆን ቤቱን ሰላሙን ለዚች ሀገር ለዚች ቤተክርስቲያን የሆነ ነገር ትቶ የሚያልፍበት ዘመን ነው። የምትቀልድበት ዘመን ካለ እኔ ነገረኝ። እኛም ማናውቀው ጊዜ ካላችሁ የእውነቴን ነው። ከመጽሐፍ ጋር አውሩ። በተለይ እዚህ ዘመን መምህራንም ካላችሁ አስተማሪዎች ቁጭ ብለህ አውራ። የአውሬው ቁጥር ምን ብዙ ነገር እየመጣ ነው። ማትመልሰው ጥያቄ ብዙ ነገር እየመጣ ነው። አሁን ብትነቃ ይሻላል። መጽሐፍ ቅዱስ ንቁ በሃይማኖት ቆሙ ይላል። ንቁ ከዛ በምን ቆሙ? በሃይማኖት ቆሙ ይላል። ስለዚህ የምትቀልድበት ጊዜ የሚባል ነገር የምትቀልጂበት ጊዜ የለም። ነቅተሽ ምንድነው? ለምንድነው የተነሳሁት? ለምንድነው የተቀመጥኩት? ለምንድነው የሄድኩት? ለምንድነው የመጣሁት? ቁጭ ብለሽ ሌላ ነገር ካቃታችሁ ደግሞ ስራዬ ብላችሁ መኪና ይዛችሁ ቅዱስ ገብርኤል ግቢም ማርያም ግቢም ሄዱና ማሰብ ፈልጋለሁ ብላችሁ አስቡ። ጎበዝ አሳቢ ማለት ለማሰብ ፈልጎ ሄዶ የሚያስብ በቃ ስራዬ ብሎ። የድሮ አባቶች በረንዳ ላይ ቁጭ ብለው አይናቸውን ጨፍለው የሆነ ነገር ያሰላሰላል እያሰቡ ነው። ይሄ እንኳን ጠፍቶብናል። እግዚአብሔር ማስተዋሉን ይስጠን።